በጣም እኔ እንደዛ ብዬ አሰብኩኝና ለምሳሌ አንድ የምንወዳት ዘማሪ ወይም አንድ የምንወደው ዘማሪ ሙሉ አልበሙን ይሄንን ቢሰራ አማኙ ጋር ምን አይነት ስሜት ሊፈጥርበት ይችላል ብዬ ለራሴ ዝም ብዬ ሳስብ በቃ ሁሉም አማኝ በተለይ ያልጠነከረው አማኝ ወይም ደግሞ በእምነቱ ጠንካራ ያልሆነ በእግዚአብሔር ቃል ጠንካራ ያልሆነ ጌታ ኢየሱስ ክርስቶስን ከልቡ የማይናፍቅ ሰው ካለ እኔንም ጨምሮ ሁላችንም ልንደነገጥ እንችላለን እንዴ። ምክንያቱም አንደኛ ያልተለመደ ነገር ነው። ብዙ ጊዜ በአንድ መዝሙር ውስጥ ስለ እግዚአብሔር ኃያልነት፣ ስለ እግዚአብሔር ምሕረት አድራጊነት፣ ስለ እግዚአብሔር ርኅራኄ፣ ስለ እግዚአብሔር ፍቅር በሕይወታችን ዘመናችን ውስጥ ምን ያህል እንዳሻገረን ምን ያህል እንደረዳን ብዙ የሚቀኙ ቅኝቶች እንደዚህ ናቸው እና አልፎ አልፎ ደግሞ ስለ እግዚአብሔር ክብር የሚሆኑ ናቸው እንጂ አብዛኛው መዝሙሮቻችን ከምድር ጋር የተቃኙ ዝማሬዎች ናቸው እና ይሄ 12ቱም መዝሙር ቢወጣ ወይም ደግሞ 15 ተራኩም ስለ ጌታ ኢየሱስ ክርስቶስ ብቻ የሚያስናፍቅ ይሆን ሰው ምናልባትም ሊደነግጥ ይችላል የሚል እሳቤ ውስጥ የፈጠረብኝ። ግን እኛ የምንደነግጥ ነው ወይ? ቅድም እናነሳውልን ይመጣብናል ብለን የምንፈራነን ወይ? ለኛ እኮ ይመጣልናል የምንልነን ወደ ክብራችን ልንገባ ነው። ምክንያቱም ከዚህ ድንኳን ከሆኑ ማንነታችን እኮ ነፃ ወጥተን ክቡር የሆነው የእርሱን ስጋ እኮ ወደ መልበስ የምንሻገርበት እኮ ነው። ጳውሎስ ከኛ እንደኛ ሰው የሆነ እኮ ከኛ ምንም የተለየ ሆኖ እኮ አይደለም እኮ ልሄድ ከጌታ ጋር ልኖር እናፈቃለሁ ያለበት ምክንያት ጌታ ኢየሱስ ክርስቶስ ክብር ነው፣ ሕይወት ነው፣ የዘላለም ደስታ ነው። ማዘን፣ ማልቀስ፣ ማንባት የሌለበት ድጋሚ ማንባት አይታሰብም የተባለ በዛ ራእይ ላይ እንደተጻፈው። ስለዚህ ወደዛ ክብር መግባት ለምንድነው ማያጓጓል? ምናልባት እኔ ብዬ የማስበው ሁላችንም ብንሆን በጣም ባዘንበት የሆነ ሰው እኛን በእምነት በሰበረበት ወይም ደግሞ በጎዳበት እኛን ባሳዘነበት እምነታችንን በሰበረበት እርዳታ ባስፈልገን ሰዓት ጀርባውን በሰጠበት ጉድለታችን በጣም ገጦ በወጣበት በዛ ሰዓት በስብራታችን ውስጥ ባለንበት ሰዓት ጌታ ኢየሱስ ይመጣል የሚል ዝማሬ ማን ነው የሚሰማው?